ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ለየት ያለ ምርጥ የሆነ ሩዝ በጥቁር ምስር እንዲሁም ደግሞ በአትክልቶች አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። እንግዲህ ሩዛችንን ለመስራት የሚያስፈልገን ግብአት እንደዚህ በዋናነት ሩዝ ተዘጋጅቷል። እንዲሁም ደግሞ ጥቁር ምስር ያያችሁት ጥቁር ምስር ነው። ምንም አይነት ቆሻሻ የለውም። በጣም ንጹህ ነው። ጥቁር ምስር ነው። እዚህ ጋር ደግሞ ሩዙ አለ። ምንም ነገር የለውም። እንዲህ ነጭ የምናየው ተልጦ አለ አይደለ? ምስር ሲከካ እንደዛ ነገር ማለት ነው። ከዛ ሩዛችንን በመጀመሪያ በደንብ እጥብ እናደርጋለን። ምስራችንን እንደዛው በደንብ እጥብ አድርገን በጎን በኩል ምስሩን ጥደነዋል። እየበሰለ ነው። እዚህ ጋር ደግሞ ሩዙን እንጥዳለን ማለት ነው። ሩዛችንን ዝም ብለን ቀቀለና የምናደርገው ነጭ ሩዝ አድርገን ማለት ነው። ከዛ በኋላ እንደምታዩት ምስሩን ስቀርጽ አልቀረጽኩትኝም ነበረ። ቀቅለን እዛ ጋር ከጎን በስሎ ተዘጋጅቷል። ከዛ ሩዙን እንደዚህ እያየን በጣም ሳይበስልብን ነው ሩዛችንን በደንብ እያየን የምናበስለው ማለት ነው። ልክ እንደዚህ በምታዩት መልክ በደንብ ትክትክ ያለ ሩዛችንን በደንብ መጀመሪያ ላይ ስናጥበው ከላዩ ላይ ያሉ ስታርቾችን በደንብ እናጸደዋለን። ተቀቅሎ ሲወጣ እንዳይጠባበቅ ይሆንልናል ማለት ነው። እንደምታዩት ምስሩ ተቀቅሏል፣ ሩዙ ተቀቅሎ ጨርሰናል። ጊዜ ለመቆጠብ ማለት ነው። ከዛ በኋላ እዛ ጋር የምትመለከቷቸውን ግብአቶች ቅደም ተከተሎችን እየሰራን ደግሞ እያንዳንዱን የምናየው ይሆናል ማለት ነው። በመጀመሪያ ዘይት እንጨምራለን። ዘይት ከጨመርን በኋላ በጣም ለስለስ ባለ እሳት ማለት ነው፣ በጣም እሳት ሳናበዛ ወዲያውኑ ነጭ ሽንኩርትና ዝንጅብሉን ይዘን ዘይታችንን እንቀምመዋለን። እንደዚሁም ደግሞ ቃሪያ፣ አንድ ተለቅ ያለ ቃሪያ ደቆ የተከተፈ ነው። እሱንም እንጨምርና በነጭ ሽንኩርቱ በዝንጅብሉ እንደዚሁም በቃሪያው ይዘን ዘይታችንን መጀመሪያ እንቀምመዋለን ማለት ነው። ከዛ እንደዛ በደንብ ይቀምመን እያበሰልን ካለን በኋላ ከዛ ወዲያውኑ ሽንኩርታችንን እንጨምራለን። አንድ መካከለኛ መጠን ያለው የሽንኩርት መጠን ነው ማለት ነው። ከዛ እንደዚህ ሽንኩርቱን አንድ ላይ ካቁላለን በኋላ ትንሽ ብቻ ነው እሳት ላይ የምናስመታው፣ ብዙ አይደለም። ወዲያውኑ ያዘጋጀነውን ካሮቱን እንዲህ በምታዩት መልክ ነው የከታተፍነው። ግብአቶቻችን ሁሉ አንድ አይነት ከሩዙ ጋር ተቀራራቢ የሆኑ ሳይዞች እናደርጋለን ማለት ነው። ትንሽ ዘይት ካነሰው ዘይት ትንሽ ከላይ ጨምሬያለሁ ተጠቅሜያለሁኝ። በኋላ ላይ ስንጨምር በጣም ዘይት እንዳያንስ ማለት ነው። ምግብ ላይ ብዙ ጊዜ ዘይት ሳናበዛ ብንሰራ ብንጠቀም የተሻለ ነው ለጤና ማለት ነው። ከዛ ትንሽ ብቻ በእንፋሎቱ ካሮቱ እንዲበስልልን ካደረግን በኋላ ወዲያውኑ ስዊት ፔፐሩ ወይ ደግሞ የፈረንጅ ቃሪያውን የተከተፈውን ልክ እንደ ካሮቱ አይነት ሳይዝ መጠን እንጨምርና እሱንም አንድ ላይ ትንሽ ብቻ ጠበስ እናደርገዋለን። ወዲያውኑ ደግሞ መልሰን ስዊት ኮርን እዚህ ጋር ጣፋጭ በቆሎ ነው የጨመርኩበት። እሱን ወዲያውኑ ጭምር እናደርግበታለን። ከዛ አንድ ላይ ስዊት ኮርኑንም ደግሞ ይዘን አንድ ላይ ትንሽ ብቻ ጠበስ እንዲል ከቀመምነው ቅመማ ቅመም ጋር ቃሪያ፣ ነጭ ሽንኩርት፣ ዝንጅብል፣ ዘይታችን በደንብ በዚህ መልክ ሁሌ ከሰራን በጣም ቆንጆ ነው የሚሆንልን። ከዛ እዚህ ጋር ቆንጆ በርበሬ እንደዚሁም ደግሞ ከሙን እንጨምርበታለን ማለት ነው። አንድ ላይ ሁለቱ ግብአቶችን በጣም ቆንጆ ነው የሚያደርግልን። በተለይ ከሙን ለሩዝ በጣም አንደኛ የሆነ ቅመሙ ነው አይደለ? በጣም ሳናበዛ የአትክልት ስለሆነ እነዚህ እንጨምርና ግብአቶችን ከዛ አንድ ላይ እንለዋለን። ከዛ እዚህ ጋር ደግሞ አተር ነው የተጨመርነው፣ አረንጓዴ አተር ማለት ነው። ፔስቶ አረንጓዴ አተሩን ከጨመርን በኋላ አንድ ላይ ይዘን በደንብ እንቀላቅለዋለን ማለት ነው። ወዲያውኑ ጥቁር ምስር ቀቅለን ያዘጋጀነውን እንጨምራለን ማለት ነው። ጥቁር ምስር ጨምረን አንድ ላይ ሁሉንም በደንብ ግብአቶቹን እናዋህዳቸዋለን ማለት ነው። ሁሉንም ትንሽ ሰዓት ነው እሳት ላይ የምናስመታቸው ማለት ነው። አትክልቶቹ፣ ካሮቱ በጣም እንዳይበስልብን፣ ሌሎችም ግብአቶቹ ስዊት ኮርኑም እንዲሁም አረንጓዴ አተሩም ሁሉም ጥሬ ነገሮች ናቸው፣ ግን ወዲያውኑ በእሳት ላይ ወዲያውኑ ይበስሉ ማለት ነው። ስለዚህ ጠብቀን ተጠንቀን ነው ማዘጋጀትና ማብሰል ያለብን። ከዛ የሚበቃንን ያህል ጨው በደንብ እንጨምራለን ማለት ነው። ሩዙንም ስንጨምር አንድ ላይ ከሶሱ ጋር ስንደባለቀው እኩል መጠን ተመጣጣኝ የሆነ ጣዕም እንዲሰጥልን አድርገን ጨዋችንን እናስተካክላለን። ከዛ እንደዚህ በምታዩት መልክ የአትክልት ሶሳችንን ልበላችሁ ወይም ደግሞ የአትክልት ማባያችንን ካዘጋጀን በኋላ ቀቅለን ያዘጋጀነውን ሩዝ እንዳለ እንጨምራለን ማለት ነው። ሩዙን ከጨመርን በኋላ አንድ ላይ ቀስ እያለን እናዋህደዋለን። ሩዙ በጣም ቀረት ሲል ነው ማውጣት ያለብን። ምክንያቱም ቀጥሎ ባለው ሙቀት እንዳይጨማለቅብን ወይ ደግሞ
በጣም ኦቨር ኩክ ወይ ደግሞ በጣም እንዳይበስልብን ቀደም ብለን በጣም ሳይበስል ነው ማውጣት ያለብን። የቀረው እንኳን መብሰል ቢኖር በዚህ ባለው ሙቀት በዚህ ባለው መብሰል አብሮ በደንብ እየበሰለ እየተዋሃደ ይሄዳል ማለት ነው ከአትክልቶቻችን ጋር እንዲሁም ከጥቁር ምስሩ ጋር ማለት ነው። የእውነት በጣም ልዩ ነው። በጥቁር ምስር ጣዕሙ ምኑ በጣም ነው የሚለየው። ሌላ አይነት ምስር የበላችሁም አይመስላችሁም። ልክ ሌላ አይነት ለየት ያለ ጣዕም ነው ያለው። ብዙ ጊዜ በውጭ ዓለም ላይ እንደዚህ የምስር ሾርባ የምስር እንደዚህ አብሮ ከራይስ ጋር እንዲሁም ከሌሎች ነገሮች ጋር ተደርገው ተሰርተው ይሸጣሉና ለዛ ነው በቃ አይቸው ጥቁር ምስር እንደዚህ ራይስ የሚሸጥበት ቦታ ላይ ወይ ጉድ ብዬ በዛ ነው እስቲ ቆይ ልስራና ልሞክረው ብዬ አሁን ብዙ ጊዜ ነው ስሰራው። እስቲ ደግሞ ለእናንተ ለቤተሰቦች ሼር ባረጋቸው ብዬ ነው ወደ እናንተ ጋር የመጣሁት ማለት ነው። እንግዲህ አዳዲስ ነገር በማቀው ነገር ሁሉ ወደ እናንተ ጋር እያመጣሁ ሼር አድርጋችኋለሁ። የእውነት ሰርታችሁ ሞክሩት። በጥቁር ምስር በሩዝ አድርጋችሁ አትክልቶቹን የምትወዷቸውን አትክልቶች መተካት ትችላላችሁ። በጣም ልዩ ነው፣ ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። በጥቁር ምስር በሩዝ እንዲሁም በአትክልት አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ እና ለየት ያለ የሩዝ አሰራሪ በድጋሚ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንግዲህ እንደዚህ ፕሮግራም ቢኖራችሁ ለየት ያለ ራይስ ሩዝ ማቅረብ በምትፈልጉት ፕሮግራም ላይ በእንደዚህ መልክ ማቅረብ ትችላላችሁ። እንደዚሁም ደግሞ በዋናነት ደግሞ ለልጆች ለምሳቃ በጣም አንደኛ የሆነ በላው ላይ ሌሎች ነገሮች ግብአቶች ጨምራችሁ መጠቀም ትችላላችሁ። ባዶውን ብታረጉት ምስር ብለን ስንል እንግዲህ ፕሮቲን ይተካልናል። ከሩዙ ደግሞ ካርቦሃይድሬት ወይ ደግሞ ካርብ ይኖረዋል። ከአትክልቶቹ ደግሞ የተለያዩ ቫይታሚኖች ማለት ነው። በጣም ምርጥ ነው። ልጆችም ይወዱታል። ሰርታችሁ ሞክሩት። በድጋሚ ለልጆች ምሳቃ በሉት። እንደዚህ ፕሮግራም ቢኖራችሁ ሩዝ በጎን ማቅረብ ፈልጋለሁ ብላችሁ ብትሉ ሰርታችሁ ማቅረብ ትችላላችሁ። እንደ ሳይድ ለቤትም ለምሳ ለራትም ለምትፈልጉት ነገር ሰርታችሁ መጠቀም ትችላላችሁ። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። ሰርታችሁ ሞክሩት፣ ትወዱታላችሁ። በድጋሚ ምርጥ የሆነ ለየት ያለ በጥቁር ምስር የሩዝ አሰራሬ ይህን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ስራዎቼ ብዙዎች ጋር እንዲደርስ ይረዳኛልና እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት